አእምሮ ከሰጠን በኋላ ምን እንጠይቀዋለን? ቋንቋችን ተወስዶ እንደው ቢመረመር በራሱ ደህየሁ፣ ድሃ ሆንኩ፣ አደህዩ። አትክልት ዳኛው ነኝ። የስነ ልቦና ባለሙያ ነኝ። ወዳጅነት ክቡር ነው። ይህ ፍኖት ሚዲያ ነው። ወዳጅ እንሁን። ሰብስክራይብ አድርጉ። ሀሳብ ካላችሁ ደግሞ ነፃ ሀሳባችሁን በሀሳብ መስጫ ሳጥኑ በኩል አድርሱ። ፈጣሪ አእምሮ ከሰጠን በኋላ ምን እንጠይቀዋለን? ምክንያቱም ፈጣሪ አእምሮን፣ ምድርን፣ የሚያስፈልገንን ነገር ሰጥቶናል። ከዛ በኋላ መጥቶ እያንዳንዱን ነገር እንዲፈጽምልን መጠየቅ በራሱ ለእኔ ፍትሐዊ አይመስለኝም። በዚህ ምድር ላይ ስንኖር የሚያስፈልገንን እኛ ፈጣሪ የሰጠን ጸጋ አለ። ምክንያቱም እኛ በፈጣሪ አምሳል ነው የተፈጠርነ ብለን ካመንን ፈጣሪ እኛ ውስጥ እስትንፋሱ ጸጋው አለ ማለት ነው። እንደውም ምንድን ነው የሚለን? ሰውን ፈጣሪ እስትንፋሱን እፍ አለበት። ስለዚህ ያ ካለ እኛ ውስጥ ትንንሽ ፈጣሪነት አለ ማለት ነው። ቢያንስ በምድራዊ ሕይወታችን ለመኖር የሚያስችለን መሰረታዊ ነገሮችን ማሟላት የሚያስችለንን አቅም ሰጥቶናል፣ አእምሮን ሰጥቶናል ማለት ነው። ለምሳሌ አንድ ሰው እድሜው ከፍ ያለ ሰው ለምሳ ብር ከሰጠነው መስጠት ካስፈለገን ከሰጠነው በኋላ ምሳ ሂደን እንድናበላው ከጠበቀን ችግር ነው፣ የራሱ ችግር ነው ከዛ በኋላ ያለው። ስለዚህ እያንዳንዳችን ትንንሽ ፈጣሪነት አብሮ ተሰጥቶናል ብዬ አምናለሁ። መሆን ያለበት ምንድን ነው? ያንን ኃላፊነታችንን በአግባቡ መወጣት መቻል ነው። ስለዚህ ኃላፊነትን በሚመለከት ብዙ ጊዜ ወደ ሌላው ማላከክ ወይ የራሳችንን የሚጠበቅብንን ሳንወጣ ስንቀር ምን እናደርጋለን? ለችግሩ ሁሉ የምናላክክበታለን። ሰይጣን አሳስቶኝ ነው፣ እንደዚህ ሆኜ ነው፣ እዚህ ሀገር ባልፈጠር፣ እንደዚህ የምንላቸው ነገሮች አሉ የምናላክካቸው። በእርግጥ በተሰራ ሀገር ብንፈጠር ከአሁኑ የተሻለ ቀላል ይሆንልን ይሆናል። ግን በተሰራም ሀገር ተፈጥረው ኃላፊነታቸውን ካልተወጡ ሰዎች ድሃ ሊሆኑ ይችላሉ። ባልተሰራም ሀገር ደግሞ የተሻለ ጥረት የሚያደርጉና ኃላፊነታቸውን የተገነዘቡ ከሆኑ ስኬታማ ሊሆኑ ይችላሉ። ስለዚህ እያንዳንዱ ነገር በተለይ እድሜያችን ከ12 ዓመት በኋላ እኛ ላይ ነው ብዙ ኃላፊነቶች አሉት። ውጫዊው ጫና፣ የምንኖርበት አካባቢ ሁኔታው፣ መንግስታዊ አስተዳድሩ የራሱ የሆነ ድርሻ አለው። ግን እኛ ካለብን ኃላፊነት አንጻር ግን ትንሽ የሚባል ድርሻ ነው ያለው። ስለዚህ እኛ ኃላፊነታችንን መወጣት ማለት የተሰጠንን አቅም በአግባቡ መጠቀምን ይጨምራል ማለት ነው። እያንዳንዳችን ኃላፊነታችንን የምንወጣ ከሆነ ህይወታችን የተሻለ ቀላል ይሆናል፣ ምቹ ይሆናል ማለት ነው እና ለእያንዳንዱ ነገር የራሳችንን ሉዓላዊነት አሳልፈን ከሰጠን በኋላ ሌሎቹ የእኛን ኃላፊነት እንዲወጣልን መጠበቅ ለእኔ ሞኝነት ይመስለኛል። ፈጣሪ መጥቶ ሁሉን ነገር እንዲሰራልን መጠበቅ በራሱ ለእኔ የራስን አቅም መጠራጠርና ፈጣሪንም ያላግባብ ማስቸገር አድርጌ ወስደዋለሁ። ኃላፊነት በአብዛኛው የምንለማመደው ነገር ነው። የበቃን ስንመጣ፣ አቅማችን ከፍ እያለ ስንመጣ የተሻለ ኃላፊነት መውሰድ እንጀምራለን። ይሄ ጥሩን ብቻ እየወሰድን ሌላውን ሁሉ ወደ ሌሎች ሰዎች ከመግፋት ነፃ እየሆንን እንመጣለን። ቋንቋችን ውስጥ ኃላፊነት የመውሰድ አቅማችን ይታያል። ለምሳሌ አንዳንዶቻችን ቋንቋችንን ብንወስደው ቋንቋችን ተወስዶ እንደው ቢመረመር በራሱ ምን ያክል ኃላፊነት መውሰድ እንደምንችል ያሳየናል። ለምሳሌ 3 ቃላትን ብንወስድ ደህየሁ፣ ድሃ ሆንኩ፣ አደህዩ። ሶስቱም ስለ ድህነት ነው የሚገልጹት። ደህየሁ ካልን ችግሩ የኔ ነው፣ ድሃ ለመሆኔ ተጠያቂው እኔ ነኝ ማለት ነው። ባለቤት አለው። ድሃ ሆንኩ ባለቤት የለውም። መሆንን ብቻ መደሄትን ብቻ ነው የሚነግረን። አደህዩኝ ካልን ግን ከኛ ውጭ ያሉ ሰዎች ናቸው። ጓደኛ፣ ምቀኛ፣ ሰይጣን፣ ሾይጣን፣ ሸረኛ እያልን ነው። ስለዚህ በሶስቱ መካከል የተሻለ ለውጥ ያለው የቱ ነው ካልን
ደህየሁ ያለ ሰው የተሻለ ለውጥ ይኖረዋል። ምክንያቱም ችግሩ እኔ ጋር ነው፣ ችግሩን የመቅረፍ ኃላፊነት እኔ ጋር አለ ማለት ነው። ስለዚህ ምን ያክል ኃላፊነት እንደምንወስድ እያንዳንዳችን ቋንቋችን ውስጥ ይታያል። አሁን አንዳንድ ጊዜ እቺ ኃላፊነት ላለመውሰድ ንግግሮች አሉን በሚዲያ ሳይቀር እንዲህ ያለበት ሁኔታ ነው ያለ። አሁን ይሄ ምንም ኃላፊነት ማይሰማው ቋንቋ በተለይ አሁን መንግስታዊ ሚዲያዎች ላይ እና በዚህ በመንግስታዊ መዋቅር ውስጥ የተለመደ ባለቤት የሌለው ልክ ችግሩን ኃላፊነቱን ላለመውሰድ ያለ ሽሽት ነው። ስለዚህ እያንዳንዳችን ለሆነው ነገር ሁሉ ኃላፊነት አለብን። ያደረግነው ነገር ሁሉ ተጠያቂነትም ኃላፊነትም አለብን። ለጥሩ ነገር እውቅና እንደምንቀበለው ሁሉ ለሰራነው ስህተት ደግሞ በአግባቡ ያንን ስህተት መቀበል መቻል የብስለት ደረጃችንን ያሳየናል። የኛን የመለወጥ ብቃት ወይም ለመለወጥ ያለንን አቅምም በእግረ መንገድ ያሳያል። ስለዚህ ስለ ኃላፊነት ስናስብ አንድ ሰው ለራሱ የሚሰጠውን ዋጋ፣ ለራሱ ያለውን ክብር፣ ለራሱ ያለውን ቦታም ያሳየናል ማለት ነው። ኃላፊነት የሚወስዱ ሰዎች ከብዙ ሰዎች በተሻለ ሁኔታ ለመለወጥ የተሻለ እድል አላቸው ማለት ነው። አትክልት ዳኛው ነኝ፣ የስነ ልቦና ባለሙያ ነኝ። ሀያት አደባባይ ፍኖት የስነ ልቦና ማዕከል የአእምሮ ህንፃ እንገኛለን። ሀሳብ አስተያየት ሲኖራችሁ ወዳጅነት የከበረ ነው። በሀሳብ መስጫ ሳጥናችን በኩል አድርሱን። ሀሳባችሁን እናከብራለን።